እንዴት አመሻችሁ? ሰላም ናችሁ? እንደምናችሁ? ዛሬ የምንመለከተው የሊደርሺፕ ስታይል ፔስ ሴቲንግ ሊደርሺፕ ስታይል ነው። ይሄ በአማርኛ ፍጥነቱን የሚወስን የአመራር ዘይቤ ነው። እንግዲህ ዛሬ የምንመለከተው እንግዲህ ከሞደርን ሊደርሺፕ ስታይል 8ኛውን ነው። እንደ አጠቃላይ ደግሞ 11ኛውን ሊደርሺፕ ስታይል እንመለከታለን ማለት ነው። የአመራር ዘይቤ ፔስ ሴቲንግ ማለት እንግዲህ መሪው በጣም ከፍተኛ የስራ አፈጻጸም ደረጃዎችን የሚያስቀምጥበት እና የቡድን አባላት እነዚያን ደረጃዎች በፍጥነት እና በቋሚነት እንዲያሟሉ የሚጠበቅበት የአመራር ዘይቤ ነው። ፍጥነት ብቻ አይደለም፣ በጥራት ማለት ነው። መሪ የላቀ ብቃትን በማሳየት ጠንክሮ በመስራትና በውጤት ላይ በማተኮር ለሌሎች አርአያ በመሆን ፍጥነቱን ይወስናል ማለት ነው። ዳት ሚንስ እሱም አብሮ ይሰራል ውጤትን ለማግኘት ማለት ነው። ሰራተኞች አነስተኛ መመሪያ ነው የሚሰጣቸው። በዚህ ሊደርሺፕ ስታይል ይህንን አርአያነት እንዲከተሉ ይጠበቅባቸዋል። ይህ አመራር ዘይቤ ዋናነት የሚታወቀው እኔ እንደማደርገው አድርጉ ዱ አስ አይዱ ናው በሚል መመሪያ ነው የሚታወቀው። እንግዲህ ዋና ዋና ባህሪያቱ የመጀመሪያው መሪው ብዙ መመሪያዎችን ከመስጠት ይልቅ በተግባር አርአያ በመሆን ይመራል። ከፍተኛና ፈታኝ ግቦችን ነው የሚያስቀምጠው። ፈጣን ውጤትና ቀልጣፋ አሰራርን ይጠብቃል። የስራ አፈጻጸም በቅርብ ይከታተላል። ማሰልጠን ወይም ማስተማር ላይ ከማተኮር ይልቅ ስህተቶችን በራሱ ገብቶ ያርማል። የዚህ አይነት ሊደርሺፕ ስታይል ራሱ መሪው ነው ገብቶ ስህተቶች ቢኖሩ እንኳን የሚያርመው አብረው የሚሰራው። ትኩረቱ በዋናነት በሰራተኛ እድገት ላይ ሳይሆን የነሱ ዴቨሎፕመንት እድገት፣ ትሬኒንግ ምናምን ነገሮች ላይ አይደለም ሳይሆን በስራው አፈጻጸም በፍጥነትና ጥራት ባለው በላቀ ውጤት ላይ ነው። እንግዲህ የዚህ መሪ ጥቅሞች አሉት። የመጀመሪያው ከፍተኛ አፈጻጸምና ምርታማነት ነው። ሰራተኞች በአጭር ጊዜ ውስጥ እጅግ በጣም ጥሩ ውጤቶችን እንዲያስመዘግቡ ይገፋፋሉ። 24 ሰዓትም ስራ፣ 7 ሰዓትም ስራ፣ 12 ሰዓትም ስራ፣ ውጤቱን ቶሎ አምጣ ነው። በጥራት በፍጥነት ግብን በፍጥነት ማሳካት ነው። የጊዜ ገደብ ባላቸው አስቸኳይ ሁኔታዎች ውስጥ በጣም ጠቃሚ ነው። ግብን በፍጥነት ማሳካት ነው። ሌላው ግልጽ የሚጠበቁ ነገሮች፣ የቡድን አባላት ምን አይነት ደረጃዎችን ማሟላት እንዳለባቸው በትክክል ያውቃሉ። ዳት ሚንስ ምን ይጠበቅባቸዋል የሚለውን በትክክል ተግባራዊ ያውቁታል። ያንን ነው ተግባራዊ የሚያደርጉት ማለት ነው። ልቀትን ያበረታታል ነው። ከፍተኛ የስራ ደረጃና የስኬት ባህልን ይገነባል። ከብቁ ቡድኖች ጋር ውጤታማ ነው። ዳት ሚንስ ልምድ ካላቸው አነስተኛ ክትትል ለሚያስፈልጋቸው ባለሙያዎች ኤክስፐርቶች ጋር ለመስራት በጣም ውጤታማ የሚያደርግ የአመራር ዘይቤ ነው ማለት ነው። ጉዳቶችም አሉት። እንግዲህ ለጭንቀትና ለድካም ሊያደርግ ይችላል። ሁል ጊዜ ከፍተኛ ውጤት ለማስመዝገብ የሚደረግ ግፊት ሰራተኞችን ሊያዝል ይችላል። ዳት ሚንስ ሁሌ ውጤት አምጣ፣ ውጤት ጥራት ያለው ስታንዳርዱን የጠበቀ ነገር 10 ለምሳሌ ይሄንን 10 በኳንቲቲ ይሄን ያክል ቤት ሰርታ አምጣ አጠናቀ 24 ሰዓት ሰርታ አምጣ ስትለው ያንን ከሰራ በኋላ ሌላ አሳይመንት ስትሰጠው ምናልባት እንግዲህ ድካም ሊሰማው ይችላል። ስለዚህ እንደዚህ አይነት ዲሜሪቶች ሊኖሩ ይችላሉ ነው። ሌላው የሰራተኞች ተነሳሽነት ሊቀንስ ይችላል። ለምሳሌ በረጅም ጊዜ ሰራተኞች ከአቅማቸው በላይ የሆነ ስራ እንደተጫነባቸው ሊሰማቸው ይችላል። የድጋፍና የመመሪያ እጥረት፣ መሪው ከማሰልጠን ይልቅ በውጤት ላይ ብቻ ያተኩራል። ዳት ሚንስ እዚህ ላይ ምንም የፔስ ሴቲንግ ሊደርሺፕ ስታይል ላይ ይሄ መርዳት ይሄ ዳት ሚንስ ኃላፊው ወይም መሪው ገብቶ ስራዎችን ይሰራል። ነገር ግን ስልጠና መስጠት፣ ማበረታታት ምናምን የሚሉ ኢሹዎች የሉም። ፈጠራን ይቀንሳል። ሰራተኞች ስህተትን በመፍራት አዳዲስ ሀሳቦችን ከመሞከር ሊቆጠቡ ይችላሉ። ዳት ሚንስ ዋናው ፖይንታቸው የተሰጣቸውን ስራ በተሰጠው ጊዜ በጥራት በስታንዳርዱ መጨረስ ስለሆነ አዳዲስ ሀሳቦች የሚል በዚህ ሰዓት መሀል የለም። ይሄንንም አይሞክሩትም። ፈጠራ የሚባል ነገር የለም። የቡድን መንፈስን ያዳክማል። ተከታታይ ትችት ወይ ከፍተኛ ጫና የስራ እርካታ ሊቀንስ ይችላል። ለጀማሪዎች ተስማሚ አይደለም። አዲስ ወይም አነስተኛ ልምድ ያላቸው ሰራተኞች በዚህ ዘይቤ ስር ሊቸገሩ ይችላሉ። እንግዲህ ይሄ ዋናው ስራን ሰርቶ በፍጥነት ማስረከብ ነው። በፈለገው ታይም ይሁን። ለምሳሌ መስከረም ላይ የሆነ ጎል ወይም ፕላን ይሰጠዋል።
ምናልባት ታህሳስ ላይ ወይ ጥር ላይ ይሄንን ሰርተ ይሄንን አድርገ ይሄንን መንደር ከተማ አድርገ ስት ከተባለ within a short period of time በታቀደው ልክ ሰርቶ አጠናቆ እንዲያውም ከሚጠበቀው በላይ ያንን ስራ ሰርቶ ማስረከብ አለበት ባለሙያው ኤክስፐርቱ። ያ ግን የማይሆን ከሆነ ችግር አለ ብሎ የሚያስብ ከሆነ መሪው እየገባ በራሱ እያስተካከለ በየቀኑ እየገመገመ በየቀኑ አብሮ እየሄደ ስራዎችን የሚሰራበት አይነት ሊደርሺፕ ስታይል ነው። እንግዲህ እንደ ምሳሌ የዚህ የሊደርሺፕ ስታይል እንደ ምሳሌ የማቀርብላችሁ ለምሳሌ ሶፍትዌር ዴቨሎፕመንት ላይ አንድ የቲም መሪ ወይ የቲም ሊደር በጣም አጭር ጊዜ የተሰጠውን ፕሮጀክት ገጠመው እንበል። መሪው ረጅም ስብሰባ ከማድረግ ይልቅ ራሱ ኮድ መጻፍ ይጀምራል፣ ስህተቶችን በፍጥነት ያርማል እና በቀን 12 ሰዓት ይሰራል። ውጤቱ ምን ይሆናል? የቡድኑ አባላት የመሪውን ትጋት አይተው ፍጥነታቸውን ይጨምራሉ። መሪው በንግግር ሳይሆን በተግባር ስታንዳርዱን ያሳያቸዋል። ስራውም በትክክል አብሮ እየሰራ ስታንዳርዱን ያሳያቸዋል። ሌላው ደግሞ ለምሳሌ አንድ የሽያጭ ማናጀር የገበያ ድርሻውን ለማሳደግ ፈለገ እንበል። ማናጀሩ ቢሮ ተቀምጦ ሪፖርት ከመጠበቅ ይልቅ ራሱ ወደ ደንበኞች ስልክ ይደውላል፣ በአካል ይሄዳል እና በአንድ ቀን ውስጥ ከፍተኛ ቁጥር ያለው ሽያጭ ያከናውናል። ውጤቱ መጨረሻ ላይ ምን ይሆናል? የሽያጭ ባለሙያዎቹ ማናጀራቸው ይህንን ያህል ሽያጭ ማምጣት ከቻለ እኛም እንችላለን ብለው እንዲነሳሱ ያደርጋል ማለት ነው። ሌላው ለምሳሌ በድንገተኛ አደጋ ጊዜ በሆስፒታል ድንገተኛ ክፍል ውስጥ ብዙ ታካሚዎች በአንዴ ሲመጡ ዋናው ሐኪም ትዕዛዝ ብቻ ከመስጠት ይልቅ ራሱ እጅጌውን ሰብሰብ ያደርግና ወደ ስራ ይገባል። በጣም አስቸጋሪ የሆኑትን ታካሚዎች በፍጥነት በማከም ለሌሎች ሞዴል ይሆናል። ዛት ሚንስ አብሮ ይሰራል ማለት ነው። እንግዲህ ፔስ ሴቲንግ ሊደርሺፕ ስታይል ይሄንን ይመስላል። ብዙውን ጊዜ በፍጥነት መሰራት ባለባቸው በጥራት በስታንዳርዱ በፍጥነት ለሚጠበቁ ስራዎች ስኪል ለሆኑ ኤክስፒሪየንስ ላላቸው ባለሙያዎች የሚሰጥ አይነት ሊደርሺፕ ስታይል ነው። እንግዲህ ይሄ ነው ለዛሬ ያስኩላችሁ። ነገ ሌላውን ሊደርሺፕ ስታይል እናያለን። በጣም እጅግ አድርጌ አመሰግናችኋለሁ። ቴንኪዩ። መልካም ምሽት ይሁንላችሁ። ቴንኪዩ ሶ ማች